የጥበብ ሰዎች መጡ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህች ቀን ምን ያህል የምታስፈራ ናት! ይህች ሰዓት ምን ያህል የምታስጨንቅ ናት! መንፈስ ቅዱስ ከሰማያ ሰማያት የሚወርድባት ይህን መሥዋዕቱን የሚሰውርባትና የሚያከብርባት። በጽሞናና በመፍራት ቁሙ፣ የእግዚአብሔር ሰላም ከእኔና ከእናንተ ጋር ይሆን ዘንድ። ቅዳሴ የማይችሉት ካህን። ታሪኩ የሆነው በግብጽ ሀገር ነው። የተወሰኑ ምዕመናን ተሰብስበው ቀሲስ ዳንኤል ዮሐና የተሰኙትን ካህን ለሀገረ ስብከቱ ሊቀ ጳጳስ ከሰሷቸው። የክሱም ጭብጥ ካህኑ የቅዳሴውን ጸሎት በቅብጥ ቋንቋ ለማለት ተቸግረዋል፣ በአግባቡ በቃላቸው ማድረስ አይችሉም የሚል ነበር። መቼም ቅዳሴ መቀደስ አይችሉም የሚባል ክስ በካህን ላይ ሲመጣ ከባድ ነውና የሀገረ ስብከቱ ሊቀ ጳጳስ ብፁዕ አቡነ ቶማስ ጉዳዩን እንደሰሙ ካህኑን በአስቸኳይ እንዲመጡ መልእክት ላኩባቸው። ቀሲስ ዳንኤል ዮሐናም ጥሪው በደረሳቸው በማግስቱ ለጉዞ መዘጋጀት ጀመሩ። አህያቸውን እየጫኑ እያለ ባለቤታቸው በመንገድ ላይ ረሃብ ከጸናባቸው እንዲበሉ በሚል የጋገረችላቸውን ህብስት በመሐረብ ጠቅልላ ሰጠቻቸው። ካህኑ ቀሲስ ዮሐናም ህብስቱን ተቀብለው ከሀገረ ስብከቱ መቀመጫ ወደ አልሚዚያ ጉዞ ጀመሩ። በመንገዱ ላይ እየሄዱ ሳለ ሊቀ ጳጳሱ ሊጠይቁኝ ይችላሉ ብለው ያሰቧቸውን የቅዳሴ ክፍሎች በቅብጥ ቋንቋ እያዜሙ መለማመድ ጀመሩ። በዚህ ሁኔታም ተጉዘው ወደ አልሚኒያ ደረሱ። ቀሲስ ዳንኤል ዮሐና ወደ ሊቀ ጳጳሱ ብፁዕ አቡነ ቶማስ ቢሮ ሲገቡ ግን ሊቀ ጳጳሱ ባዩት ሁኔታ ደነገጡ። ቀሲስ ዳንኤልን በእጃቸው በመሐረብ የተጠቀለለና በደም የራሰ ህብስት ይዘዋል። ሊቀ ጳጳሱን በመንገዳቸው ምን እንዳጋጠማቸው ቀሲስ ዳንኤልን ጠየቁ። ቀሲስ ዳንኤልን በትህትና መንፈስ ሆነው በዚህ መሐረብ የተጠቀለለው ህብስት ነው፣ በመንገድ እየመጣሁ እያለሁ ቅዳሴውን በቅብጥ ቋንቋ እየተለማመድኩ ነበር ብለው መለሱ። ብፁዕ አቡነ ቶማስም በሁኔታው ተደነቁ። ለካስ በካህኑ ጸሎት ህብስቱ የጌታችንን አማናዊ ቅዱስ ሥጋ ሆኖ ነበር። ሊቀ ጳጳሱ የጌታችንን አማናዊ ቅዱስ ሥጋ በቦታው ለነበሩ ሰዎች ካቀበሉ በኋላ ወደ ቀሲስ ዳንኤል ዮሐና በመዞር በሉ ወደ መጡበት ቤተክርስቲያን ይመለሱ፣ ከዚህ ቀደም ሲያገለግሉበት የነበረውን አገልግሎትም ይቀጥሉ ብለው አሰናበቷቸው። እርሳቸውን ለመፈተን ተሰብስቦ የነበረውን ጉባኤ ሁሉ ተበተነ። እንደዚህ በመታበይ ካለ ዕውቀት በትህትና ያለ መታዘዝ የተሻለ ነው። በትህትና ያለ ሰው ከመንፈሳዊነት ይደርሳል። መንፈሳዊ ሰው ደግሞ ሁሉን ይመረምራል። አላዋቂ ናቸው ያልናቸው ግን በትህትናና በፍርሃት እግዚአብሔር ፊት የሚቆሙ ሰዎች በእውቀታቸው ሳይሆን በአገልግሎት ፍቅራቸው እንደ አባ ሕርያቆስ ያለ መምህርና ያለ ትምህርት በአዲስ ምስጋና ቆመው እናያቸዋለን። ያን ጊዜ እኛ ስላወቅን ዕውቀት ምን እንል ይሆን? ትህትና ሰውን በምድር ያለ መልአክ ያደርገዋል እንደተባለ እንደ መላእክት ከእግዚአብሔር በሆነ መገለጥ ኃይልን በሚያደርግ ምስጋና ይገለጣሉ።